አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የብልጫ ቻናል ቤተሰቦች እንዴት ናችሁ? ባያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንዲሁም ዛሬ ደግሞ ይዤላችሁ የመጣሁኝ በአዲስ ቪዲዮ ተከስቼላችኋለሁ እና እንዴት ናችሁ? ደህና ናችሁ አይደለም? እንግዲህ ድምጤ ግን ይሰማል ብዬ ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት ማለት ነው እኛ ሴቶች ጠንካራ መሆን እንዳለብን፣ አንድ ነገር በቃ በህይወታችን የሚመጡትን ነገሮችን አንድ ነገር ተከትለን በህይወታችን ማንኛውም ነገር የሚመጡ ነገሮችን ማለፍ እንዳለብን። ምክንያቱም እኛ ማግኘት ማጣትም መወደድም መጠላትም ይሁን ክፉ ይሁን ምንም ነገር ወዘተ ልንናቅም እንችላለን። ማንኛውም ነገሮች ሲመጡ ተጋፍጠን ማለፍ እንዳለብን፣ በቃ መውደቅም መነሳትም ዛሬ ጎንበስ ብላችሁ ነገ ዛሬ ጎንበስ ብያለሁ ነገ አልነሳም፣ ዛሬ ተገዝቻለሁ ነገም ከዳለሁ አትበለው። ምክንያቱም ነገ ቀና ብለሽ ትራምጃለሽ፣ ቀና ብለሽ ትሄጃለሽ፣ ቀና ብለሽ በፈለግሽው አደባባይ ላይ መቆም ትችያለሽ። ምክንያቱም አንቺ ራስሽ ማንነትሽ ዝቅ ካላደረግሽው ዛሬ ወድቄ ያለው አልነሳም ሳይሆን ነገም ደግሞ ትነሻለሽ። ዛሬ ወጥቀሻል አይደለም ወጥቀሻል፣ ነገ ግን አትነሽም ሲሉሽ መነሳትሽን አሳያቸው፣ ውጥቀትሽን አታሳይ። ምክንያቱም ታልፈለሽ የሚመጣው ነገሮቹ ሁሉም ነገር ለማለፍ ሞክሪ፣ ግን አንዱን ነገር ብቻ ተከተለሽ ማለት ነው። ማግኘቱም ማጣቱም ልመችው፣ መውደቁም መነሳቱም ልመችው። ምክንያቱም ሁሉም ነገሮቹ በቻሌንጅ ነው የሚመጡት። ምሳሌው ነገር አንድ ነገሩ ተከትለሽ ስትራመጂው የሚመጡት ነገሮችን ተጋፍጠሽ ማለፍሽን መጠንከርሽን ጠንካራ ጎንሽን እንጂ ውድቀትሽን አታሳይ። ያ ነገሮችን በስድብ የመጣብሽ ሰው በቀኝ በንግግር በሚያሳምን ንግግሮች ስትመልሻቸው ይመለሳሉ። ምክንያቱም ዛሬ አንቺ ተጋፍጠሽ የዘራሽው ነገር ነገ ልታጭጂውና ዛሬ ግን ተጋፍጠሽ ማለፍ አለብሽ። እጅ እንዳትሰጪ፣ የውድቀት እጅ እንዳትሰጪ። ወድቅ ያለው አልነሳም አትሁኚ፣ ትነሻለሽ። ጠንካራ ሴት ሁኚ። ጎንበስ አትበይ። ጎንበስ ባልሽበት ቦታ ብዙዎቹ የሚደሰቱ ይኖራሉ። ቀና ብለሽ ተራመጂ። በተራመሽ ቁጥር አዲስ ነገር ታገኛለሽ። ውድቀትሽን የሰው እጅ እንዳትሰጪ በቃ። ምክንያቱም ብዙ ነገር ታገኛለሽ ከተራመሽ ቁጥር። በተራመሽ ቁጥር በምንም ተራመጂ አዲስ ነገር የተለያየ ነገር ነው የምታገኘው። ምክንያቱም ውድቀትሽን ካልተመለከሽ የነገ መነሻትሽን ካወቅሽ ማለት ነው። እኔስ ምንድን ነኝ ማለት አለብሽ። እኔስ ምንድን ነኝ ማለፍ አለብኝ። የሚመጣው ነገር ለምን ጠንካራ አልሆነም? ለምን ወደ ኋላ ቀራለሁ? መጋፈጥ አለብኝ። በሚመጡት ነገሮቹ የሚመጡ ቻሌንጅ ሁሉ ማለፍ አለብኝ። የሚንቀኝም ሰው ደግሞ ይናቀኝ። ነገ ደግሞ የናቀሹ ሰው መልሶ ሊከተልሽ ይችላል። በቃ ጠንካራ መሆን፣ ጎበዝ ሴት፣ ጠንካራ አሸናፊ፣ ተሸናፊ እንጂ ሳይሆን አሸናፊ መሆን አለብሽ። ለምን እቺ ሴት ነች አትችልም ሲሉሽ ችለሽ አሳያቸው። እቺ ወድቃለች አትነሳም ሲሉሽ ተነስተሽ አሳያቸው።
እቺማ ምንም አታውቅም ሲሉሽ አውቀሽ ያሳያቸው። አትራመድም ሲሉሽ ተራምደሽ ያሳያቸው። እነሱ አንድ እርምጃ ሲያዩ አንቺ ብዙ እርምጃ ተራምደሽ ተነስተሽ በትልቅ ስኬት አሳየታቸው። ማሳየት አለብሽ። ለምን ወደ ኋላ ስትቀሪ ሁሌ ወደ ኋላ ሊያስቀሩሽ የሚችሉ ብዙ ነገሮችን አሉ። አንቺ ግን ካልጠነከርሽ ማለት ነው። ግን ጠንክረሽ በሚመጡት ነገር ጠንክረሽ ካለፍሽ ትልቅ ደረጃ ትደርሻለሽ። የፈረሰው ነገር ሁሉ አሳድሽም። ለምን ማሳደስ አለን። አትርባም ሲሉሽ ተረብተሽ አሳያቸው። ተራብተሽ አሳያቸው። ጠንክረሽ አሳያቸው። ውድቀትሽን አታሳይ። በቃ ለምን ብዙ ነገሮችን የሚመጡት ነገር በምን አልሐምዱሊላህ ብለሽ አሳልፊው። አልወድቅም እነሳለሁ እጅ አልሰጥም ለጠላቴ ማለት አለብሽ። አንቺ አቺም ሊሉሽ ይችላሉ። አቺም ስሉሽ ችላሽ ለምን አታሳየ? ለምን ውድቀትሽ ለምን ታሳያለሽ እንዴ? ብዙ ሰው እኮ እኛ አችሉም እኮ የሚሉን ሰው ይበልጣሉ። እኛ ችለን ማሳየት አለብን። ሴት ከሆን አንችል። ሴት እኮ ጠንካራ ነች። ብዙ ነገር ልታሳልፍ ትችላለች። ጎበዝ ነች፣ ጠንካራ ነች። ብዙ ነገር ልናሳልፍ ምንችል ጀግኖች መሆን አለብን። ለምን ተስፋ የሌለው የሞተ ነገር ብቻና ብቻ ነው። ለምን ተስፋ የለውማ። እኛ በቺ ምድር እስካለን ድረስ የትኛውም ነገሮቹ ተስፋ አለን። ካቀሽው ነገር ወደ ኋላ ካላረግሽ፣ ወደ ኋላ ካልሆንሽ ታሸንፋለሽ። ሁሌ አሸናፊ ሁኒ፣ ተሸናፊ አይደለም። ከሰራሽ ነው፣ ከተራመድሽ ነው። ካልተራመድሽማ ያው ነው። ዛሬ ወድቅ ያለው ነገ ያልነሳም። ደጋግመሽ ወደቂ፣ ከአንዴ 3 ትልቅ ስኬት ለመድረስ እኮ ነው የምትወድቂው። ዛሬ በዛሬ አትነሺም። በመኪና የተጓዘና በእግር ጉዞ አንድ ነው? አንድ አይደለም። ቀስ ብሎ ነው የሚደርሰው። በመኪናው ግን ቶሎ ትደርሻለሽ። በእግርሽስ ማንኛውም ነገሮቹ ቀስ በቀስ ተስፋ ሳትቆርጪ ነገ ሌላ ቀን ነው እያልሽ ጠንክረሽ መስራት አለብሽ። በደስታ አሳልፊው። ሊሰዱሽ የሚመጡ ሰዎች ስቀሽ አሳልፊያቸው፣ እንዳልሰማ ሰው። አቺም የሚሉሽ ሰዎች እችላለሁ ባያቸው። ለምን አልችልም ትያለሽ? እችላለሁ ባያቸው። አንቺ ወድቀሻል ሲሎሽ አልወደቅኩም እነሳለሁ ባያቸው። በውድቀትሽ የሚደሰቱ ብዙ ሰዎች ስላሉ ማለት ነው። ስትነሽ ደግሞ የሚደሰቱ ጥቂት ናቸው። ያን ስለሆነ ግን እህቶቼ በጀመራችሁት ጎዳና አታቋርጡት፣ ተራመዱበት። ነገ ሌላ ቀን ነው። ታሸንፋላችሁ፣ አሸናፊ ትሆናላችሁ። እሺ የማንኛው በስልክ ይቆማል ምክሬ ያን ስለሆነ ሸማን አልብሶ በኑር መስክ ላይ መገኘት መድመቅ ነው ብርሃን ተውሶ እጣው ቢደርሰኝ ከረሕማን በደጁ የሚያመላልሰኝ እንዲያና ፍቄ እንዳልከነፍ እውነቱን ማመን ተሳነኝ። ሐያትን በሚዘይነው የስክነት ሸማን አልብሶ በኑር መስክ ላይ መገኘት መድመቅ ነው ብርሃን ተውሶ እጣው ቢደርሰኝ
የዛሬ ቪዲዮ ይሄንን ይመስላል። የወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት ማሰብ አስተያየታችሁ አስቀምጡልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝና አሰላሙ አለይኩም ወራህመቱላሂ ወበረካቱ።